ሰላም ምርጦች የውድ ኢትዮጵያን እንዴት ናችሁልኝ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ አማን። በያላችሁበት የዓለም ጥግ ሁሉ ሰላም፣ ጤናና ፍቅሩን ያድላችሁ እላለሁ። ዛሬም እንደተለመደው እንግዲህ አንድ አሪፍ ጠቃሚ ነው ያልኩትን ቲፕ ይዤላችሁ መጥቻለሁ። ይሄውም እንግዲህ ምንድነው የብዙዎቻችን ፖፖ አካውንታችን ማለት ነው ቬሪፋይ አልሆነም። ብዙዎቻችን እንግዲህ ፖፖ ከፍተን እየተጠቀምን እንገኛለን ማለት ነው። ስለዚህ አካውንታችን ቬሪፋይ ካልሆነ ድጋሚ ሌላ ስልክ ላይ መክፈት አንችልም ማለት ነው። ለምሳሌ የመጀመሪያው ስልክ ሊሰበር ይችላል፣ ሊጠፋ ይችላል፣ ሊዘረፍ ይችላል፣ ውሃ ሊገባ ይችላል፣ ዋቴቨር ማንኛውም ነገር ቢደርስበት ማለት ነው ድጋሚ ያንኑ አካውንት ሌላ ስልክ ላይ ለመክፈት የግድ አሁን ማስተካከል ያለብን ሴቲንግ አለ። እሱን ሴቲንግ በደንብ ዲቴል የማሳያችሁ ይሆናል ማለት ነው። ስልክ ቁጥራችንን በማስገባትና 6 ዲጂት ፓስወርድ በመስጠት አካውንታችንን ሚዲየም ከሆነ ሃይ ሌቭል ውስጥ ማስገባት መቻል አለብን ማለት ነው። ስለዚህ ይሄ ቪዲዮ ይጠቅማችኋል ማለት ነው ፖፖ ተጠቃሚዎች። እስከ መጨረሻው በጥሞና ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ይሄን ቪዲዮ ሁላችሁም በጨዋነት በቅንነት ላይክ አድርገን እንጀምረው። ወደ ጉዳያችን በዚህ ቪዲዮ ማሳያችሁ ምንድነው አካውንታችን ቬሪፋይ ማድረግ። ፖፖ አካውንታችን የአብዛኞቻችን ቬሪፋይ አይደለም እና ቬሪፋይ በማይሆንበት ሰዓት ሁለት ነገሮች አሉ። አንደኛ አካውንታችን ሃይ ሴኩር ይሆናል። ሃይ ሴኩር በሚሆንበት ሰዓት ሃክ ለመደረግ ፖይንታችን ሰንበዲ ዊዝድራው ማድረግ ቢፈልግ ሃክ ማድረግ አይችልም ማለት ነው። ስለዚህ ሃክ እንዳንደረግ ይጠቅመናል። ሁለተኛ ደግሞ ስልካችን ቢሰረቅ ሞባይላችን ስልካችን ተሰርቆ ይሄ ፖፖ አካውንታችን ሌላ ስልክ ላይ ለመውሰድ አካውንታችን ሃይ ቬሪፊኬሽኑ ሃይ ከሆነ በቀላሉ ይሄን አካውንታችን ሌላ ስልክ ላይ መቀየር እንችላለን ማለት ነው። ስለዚህ እሱን እንዴት ነው የምንቀይረው ካላችሁ ፕሮሰሱን አሳያችኋለሁ። አሁን ልክ እቺ አምፖል ምልክቷን ከነካን በኋላ ወደ ውስጥ እንገባለን። ከዛ የቱ ጋር እንሄዳለን? መጀመሪያ ስልካችን ባይንድ እናደርገዋለን። ስልካችን ከፖፖ ጋር እናስተዋውቃለን። አንድ ቀጣይ ደግሞ ኢሜይላችን ከፖፖ ጋር እናስተዋውቃለን። ሁለት ሶስተኛ ፌስቡካችንም ከፖፖ ጋር ማስተዋወቅ እንችላለን። ከዛ 6 ቁጥር ዲጂት የዊዝድራው ፖይንታችን ዊዝድራው የምናደርግበት 6 ቁጥር ዲጂት እናስገባለን ማለት ነው። እነሱን ስናሟላ አካውንታችን ሃይ ሴኩር ይሆናል። አሁን አካውንታችን ላሳያችሁ። ይኸው ሴቲንግ ላይ ገብተን ለምሳሌ አካውንቱን ባሳያችሁ የኔ ሚዲየም ይላል። ይኸው ሴኩሪቲ ሌብል ሚዲየም ይላል። ለምንድነው ሚዲየም ያለው? ሴኩሪቲ ሌብሉ እንትን ስለሆነ ማለት ነው። ምንድነው እንትን ስልኬን ስላስገባሁት ነው ሚዲየም ያለ እንጂ በቀይ ጽሁፍ ሎው ነበር የሚለው። ስለዚህ ያያችሁት ከሆነ ይኸው ይሄ ምንድነው ሚዲየም ሆነ ማለት ነው። ምን መሆን አለበት? ሃይ መሆን አለበት። ይኸው አካውንቴን ሴኩሪቲ የሚለው ሃይ በአረንጓዴ ጽሁፍ ሃይ ነው መሆን ያለበት። አሁን ገና ሚዲየም ነው ማለት ነው። ስለዚህ የቱ ጋር እንሄዳለን ካላችሁ ምንድነው የምናደርገው? መጀመሪያ ስልካችን ባይንድ እናደርገዋለን፣ ከፖፖ ጋር እናስተዋውቀዋለን። እሱን ደግሞ የምናስተዋውቀው ምኑ ጋር ነው ካላችሁ ምንድነው ኤዩቲኤች የምትለው ቦታ ላይ ነው የምናገኘው ስልካችን። ስለዚህ ምን እናደርጋለን? ኤዩቲኤች የሚለውን እንነካለን። ያት እቺ ኤዩቲኤች ነካን። ኤዩቲኤችን ከነካን በኋላ እዚህ ጋር ምን ይላል ማለት ነው? ይኸው ሞባይል ፎን ምን ይላል? ባይንድ ይላል ማለት ነው። ይሄ ቦታ ሞባይል ፎን ባይንድ ይላል ማለት ነው። ስለዚህ ስልኬን አስገብቻለሁ። ስልካችን እዚህ ቦታ ላይ እናስገባለን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ይሄ ሞባይል ፎን ባይንድ የሚለውን ይሄኛውን እንነካለን ማለት ነው። ይኸው ይሄን በምንነካበት ሰዓት ምን ይላል? ስልክ ቁጥር አስገቡ ይላል። ስለዚህ እዚህ ቦታ ላይ ምን እናደርጋለን ማለት ነው? እዚህ ቦታ ላይ ስልክ ቁጥራችንን እናስገባለን ማለት ነው። እዚህ ጋር ስልካችን ስናስገባ ቀጣይ የሚመጣልን ምንድነው? ቬሪፊኬሽን ኮድ የሚል ነው የሚመጣልን። ቬሪፊኬሽን ኮድ ለምሳሌ እዚህ ጋር የኔን ስልክ ላስገባ በኋላ ኔክስት እንለዋለን። ስለዚህ ኔክስትን በምንነካበት ጊዜ ወደ የት ይወስደናል? ምንድነው ድራግ ፐዝል የሚለው ጋር ይወስደናል። በአራት ማዕዘን የሆነ አብዛኛውን ጊዜ ግሪን የሆነ ቦታ ላይ ይወስደናል ማለት ነው። ይኸው ወደዚህ ወሰደ ማለት ነው። ስለዚህ እዚህ ቦታ ላይ ምንድነው የምናደርግ ካላችሁ እዚህ ቦታ ላይ ይቺ ናት። ያት በቀኝ በኩል ያለችው ይቺ ቦታ አለች። እዚህ ቦታ ያለችዋ ክፍት ቦታ አለች። በግራ በኩል ደግሞ ያት ይቺን እዩት። በግራ በኩል ያለችዋ ይቺን ስበን ወስደን የት ጋር መሙላት ማለት ነው? ይቺ በቀኝ በኩል ካለችዋ ቦታ ላይ ወስደን ስበን መሙላት ማለት ነው። እንዴት ነው ምንስባት ደግሞ ከስር ድራግ ፐዝል የምትላለች አያት። ከስር ያለችዋ ድራግ ፐዝል ማለት ይቺ ነች። ይኸው ይቺ ድራግ ፐዝል የምትለዋን ይዘን ወደ ቀኝ ሳብ አድርገን ወስደን ልክ ይቺኛዋ ቦታ ላይ ደርሳ ማሏ ስገጥም ቬሪፋይ ይለንና የት ጋር ይገባል ማለት ነው? ቬሪፊኬሽን ኮድ ሂዶ እንትና ስልካችን ላይ አብዛኛውን ጊዜ የሚገባው ዋትስአፕ ላይ ነው። ዋትስአፕ ላይ ይገባል። ቶሎ ደቂቃዋ ሳታልቅ ማምጣት ነው።
ከዛ ውጭ አንዳንዴ ሜሴጅ ጋር ይገባል፣ ግን በዋናነት ዋትሳፕ ነው ማለት ነው። ለምሳሌ እኔ እየሳብኩ ላሳያችሁ፣ ይኸው እየሳብኩ ላሳያችሁ። እየተጓዘች ነው ሂዳ መሀሏ ላይ ስትገጥም ነው መለቃት። በደንብ ግጥም ስትለያት ቤተሰብ ይኸው አሁን እንዲያርጌ ስለቃት ምን ይላል ማለት ነው? በአረንጓዴ ጽሁፍ ቬሪፋይ ይላል። ይኸው ቬሪፋይድ አለ። ስለዚህ ይኸው ቬሪፊኬሽን ኮድ ሰክሰስፉል ይላል ማለት ነው። ስለዚህ ቀጥታ ምን እናመጣለን ማለት ነው? ኮድዋን እናመጣታለን ማለት ነው። ስለዚህ እንደዛ እናደርጋለን። ይሄኛው በዚህ ያልቃል ማለት ነው። እሺ ስለዚህ ቀጣይ ደግሞ የት እንሄዳለን ማለት ነው? ይሄኛው ሞዲፋይ ነው የሚል በነገራችን ላይ ካስገባ ነው በኋላ ይቺኛዋ ባይንድ ፎን የምትለዋ ሞዲፋይ ነው የምትል። ሞዲፋይ ማለት ሌላ አስገቡ እንደማለት ነው፣ መቀየር ይቻላል ነው። ስለዚህ ስልካችን ባክ ብለን አሁን የት ጋር እንገባለን ማለት ነው? ሴቲንግ የምትለዋን እንነካለን። ሴቲንግን ነካኋት ከስር። ሴቲንግን ከነካው በኋላ ያው አካውንት ኤንድ ሴኩሪቲ የሚለውን እንነካለን። ይሄኛውን አካውንት ኤንድ ሴኩሪቲ የሚለውን እንነካለን ማለት ነው። ፓስወርድ ሞዲፊኬሽን፣ ፎን ናምበር፣ ኢሜይል፣ ጎግል፣ ፌስቡክ እነዚህን በምናስገባበት ጊዜ ይሄ ከላይ ሴኩሪቲ ሌቭል ሎው ይላል አይደል? ሃይ መሆን አለበት። ደህንነታችን የአካውንታችን ደህንነት ሃይ መሆን አለበት። እሱን ለማድረግ እነዚህን ማሟላት ነው። በትንሹ ስልክ ቁጥራችን ቅድም ፌስ አውተንቲኬሽን የሰጠንበት ቦታ አስገብተናል። አሁን እዚህ ጋር ኢሜይላችን ካስገባን በኋላ ፓስዋርዳችን 6 ቁጥር ዲጂት ፓስዋርድ ስናስገባ ይሄ ይችኛው ሃይ ሴኩር ትላለች ሴኩሪቲ ሌቭላችን። ከዛ በቃ አካውንታችን ሃይ ሴኩር ሆነ። ዊዝድሮው ለማድረግ ራሱ 6 ቁጥር ዲጂት የምናስገባው ፌስቡካችን ስልክ ቁጥራችን እና ኢሜይላችን ስናስገባ ይፈቅድልናል ማለት ነው። ስለዚህ አሁን አይታችሁት ከሆነ ሞባይል ፎን ባይንድ ይላል። እዛ ጋር ስላላስገባሁት እኔ ይሄ ፌክ አካውንቴ ስለሆነ ነው እንጂ እዚህ ጋር ሞዲፋይ ይል ነበር። ስለዚህ እንደዛ እናደርጋለን። ኢሜይሌን አያችሁት? አስገብቻለሁ። ኢሜይሌን ይኸው ኢሜይል እዚህ ጋር ገብቷል። ባይገባ ኑሮ ኢሜይል አስገባ ይላል። ኢሜይል እንዴት ነው የምናስገባው ካላችሁ ኢሜይላችን እንነካዋለን። ይህን ኢሜይል የሚለውን ከነካም በኋላ ከስር አይታችሁ ከሆነ ኢሜይሌን ስነካት ምን አመጣ? ይኸው ሞዲፋይ ኢሜይል የሚል አመጣ። ይኸው እዚህ ጋር ሞዲፋይ ኢሜይል ሞዲፋይ አድርግ የሚል አመጣ ማለት ነው። ለምሳሌ ኢሜይል ሞዲፋይ የሚለውን ብነካው ምን ማለት ነው? ሌላ ኢሜይል ቀይር ነው። ልክ ኢሜይልና የስልኩ አገባብ ተመሳሳይ ነው። የኢሜይሉና የስልኩ አገባብ የሚሆነው ማለት ነው ተመሳሳይ ነው ማለት ነው። ምንድነው? ልክ ስልካችን ኢሜይላችን እናስገባለን። ከአስገባን በኋላ ኢሜይላችን ቬሪፊኬሽን ኮድ የት ነው የሚገኝ ካላችሁ ጂሜል አፕሊኬሽናችን ላይ ጂሜል ኦር ኢሜል አፕሊኬሽን አለን አይደል? ስልካችን ላይ እዛ ጋር ሂዶ ይገኛል ማለት ነው። ስለዚህ ፓስዋርድም አሁን እዚህ ጋር ፓስዋርዳችን ነካውት። ይኸው ምን ይላል? ፕሊስ ኢንተር ኦልድ ፓስዋርድ ይላል። ማለት ፓስዋርድ እናስገባለን፣ ኖርማል ፓስዋርድ፣ ከዛ ኒው ፓስዋርድ እያለ ምን ይሆናል ማለት ነው። ሴቭ ስንለው 6 ዲጂት ቁጥር ካስገባን በኋላ ያልቃል ማለት ነው። ስለዚህ ምን ማድረግ አለብን? በዚህ መንገድ ነው አካውንታችን ቬሪፋይ የምናደርገው ማለት ነው። ስለዚህ ሁላችሁም አካውንታችሁን ቬሪፋይ ማድረግ አለባችሁ። ለምን? ስልካችን ቢጠፋ ድንገት ይህ ስልኬ ቢሰረቅ እንኳ በምን እንትን እለዋለሁ ማለት ነው። በስልኬን ባይንድ ካረኩት ሲምፕሊ በስልኬ ፌስቡኬንም ባይንድ ካረኩት ሲምፕሊ በፌስቡኬ በኢሜይሌ መክፈት ስለምችል ሌላ ስልክ ላይ ማለት ነው አፕሊኬሽኑን። ስለዚህ አካውንት ኤንድ ሴኩሪቲ ቦታ ላይ ምን መሆን አለበት ማለት ነው? ሃይ ሴኩር መሆን አለበት ማለት ነው። አሁን የኔ ሚዲየም ነው ኢሜይሉ ስለገባ ማለት ነው። ስለዚህ እንደዛ እናደርጋለን ማለት ነው። ሁላችሁም አካውንታችሁን ቬሪፋይ አድርጉ። ስፔሻሊ በደንብ እየሰራችሁ ያላችሁ ልጆች እና 100,000 ፖይንት ሞልታችሁ ወደ ኮይን ለመቀየር ኦር ዊዝድሮ ለማድረግ ፓስዋርድ ይጠይቃል። ያኔ አካውንታችሁን ቬሪፋይ ስታደርጉት ነው ፓስዋርድ የሚያስገባላችሁ ማለት ነው። አካውንት እንትናችሁን ብትሰሳቱ እንኳ ፓስዋርዳችሁን ብትሰሳቱ እንኳ ቀጥታ የፊት አሻራውን ፊታችሁ ላይ ያመጣል። ያኔ እንደዛ ሲያደርግባችሁ በደንብ ፊታችሁን ማሳየት ነው። እሺ ልክ ፌስ አውተንቲኬሽን ስትሰጡ እንዳሳያችሁት ፊታችሁን በደንብ አሳዩት። ለምን ስትሰሳቱ አንቺ ነሽ ኦር አንተ ነህ ባለ አካውንቱ ነህ አይደለህም የሚለውን ቸክ ለማድረግ ያኔ በደንብ ፊታችሁን ስታሳዩ ኦኬ ብሎ ምንድነው እንደገና ሌላ ፓስዋርድ እንድታስገቡ ያደርጋችኋል ማለት ነው። ፌስ አውተንቲኬሽን አካውንት ቬሪፋይ ማድረግ ይህን ይመስላል። በቻላችሁት መጠን በደንብ ለማድረግ ሞክሩ ማለት ነው። ቴንኪው ስላዳመጣችሁ።